አትችሏትም። ኦርቶዶክስ ሀገር ናት። አፕራምሹ አትችሏትም ነው ማወራ። ማንም ከአድዋ ድል በኋላ የመጣ ቅርሻታ ኦርቶዶክስን ሊያጣጥል ይሞክራል። ጠጅ ሲያረግ ሲዘሙት የሚውል እካክ ሙሉ ብልግና ጥግ ድረስ ከጫፍ እስከ ጫፍ ያለባቸው አስተማሪ የሚባሉት አዋቂ የሚባሉት የሚያጠፋበት እምነት ይዞ ኦርቶዶክስን መውደድ ወንጀሉ ነው። ከየት ነህ ስትባል የምትሳቀቅበት እምነት ነው ያለ። ለምን ጠይቀኛል? እጠይቃለሁ። ከየት ነህ? እሱ ጠይቅ ለምን አስፈለገ? ኦርቶዶክስን ጠይቀህ ጠይቀው። ኦርቶዶክስ ነኝ ነው የሚለው። ታስታውሳላችሁ 28 በሊቢያ አንገቱን የታረደው ኦርቶዶክስነትን ተው ተብሎ አልተውም፣ ቁረጠው። 28 ኦርቶዶክስ ሰላም ሲባል አልሰልምም፣ ቁረጠው አንገቴ አልሰልምም ብሎ አንገቱ የተቆረጠ። አሁን ለምሳሌ 4 ኪሎ ላይ ዶክተር አብይ ቢጠራ ኦርቶዶክስ አትሄድም፣ አትፈልግም፣ እንዲህ መልከስከስ አትወድ አትሄድም። እምነቷ በቂ ነው። ጴንጤ ቢጠራ ግር ብሎ ነው የሚገባው። ሙስሊም ቢጠራ ግር ብሎ። ምክንያቱም ምንድን ነው? ምን ስለሆነ? ፖለቲካ ስለሆነ። ኦርቶዶክስ ቤቷ በቂ ነው፣ ከበቂ በላይ ነው ቤቷ። የማንንም ጥሪ አትፈልግም። ማንም ሲመጣ አሽቃብጣ አይደለም ኦርቶዶክስ የቆየችው፣ በራሷ የቆመች ሃይማኖት ናት። ቀደምት ሃይማኖት ናት። በሐዋርያ ቅብብሎሽ የመጣች እንጂ ማንም ነጫጭባ ሽንት ቤት ቀዝኖ ያመጣው ሃይማኖት የላት። እዚህ ኢትዮጵያ ላይ በመርዳት ደረጃ ኦርቶዶክስን የሚያክል አንድ ሰው አታመጡ። አንድ ሌላው ሳክስን ውሸት ነው። አንድ አታመጥም። ኦርቶዶክስን የሚያህል የሚረዳ አንድ የሆነ ሰው ሲመጣ ዘር ሳይል ምን ሳይል የሚተባበር ኦርቶዶክስ። ኤርትራዊ ብትለው ኦርቶዶክስ ነው የሚረዳው። ኢትዮጵያዊ ብትለው ድፍን የሚረዳው ኦርቶዶክስ ኢምንት ነው። ሌላው የሚረዳ የታወቀች ናት ኦርቶዶክስ። እጇ እንደ በረከት ያላት ምድረ አውሬ ነው። ሌላ ዘሩን ጠይቀ ሃይማኖቱን ጠይቀ ነው የምትረዱት። እንተዋወቃለን። ኦርቶዶክስ በመሆኔ እኮራለሁ እያልክ ነው የምትፖስተው በየቦታው። ጠላት ያርግ ታንቆ ይሙት ጠላት። ኦርቶዶክስ በሆነ እኮራለሁ ስትል አንድ ኦርቶዶክስ ነው ያለችው። 47,000 የላትም።